ጤና ይስጥልን። የገበሬውን ድካም የሚቀንስ የፈጠሩ ሁለት ብርቱ ልጆች። ነገሩ የሆነው በደብረ ታቦር ፖሊቴክኒክ ኮሌጅ ተመራቂዎች የሆኑት በረከት ጸጋውና በዛውት ሲሳይ እህልን በአንድ ጊዜ የሚወቃና የሚያበጥር ልዩ የግብርና ማሽን በመቅረጽ በርካቶችን ማስደመም ችሏል። ማሽኑ ገበሬዎች ከዚህ ቀደም ለውቃት ይጠቀሙባቸው የነበሩት ከፍተኛ የሰውና የእንስሳት ጉልበት በእጅጉ ይቀንሳል። በሁለቱ ሰዎች ብቻ ተግባሩን በአጭር ጊዜ ውስጥ ማከናወን ያስችላል። በዚህም የግብርና ምርትን ሂደት በማቅለል ወጪም ለመቀነስ ይረዳል ተብሎ ይታመናል። ወጣቶቹ ትምህርታቸውን የተከታተሉ ይህንን ፈጠራ ማከናወናቸው ሌሎች ወጣት በራስ ተነሳሽነት ለመስራት ትልቅ አርአያ ሆነዋልም። የደብረ ታቦር ከተማ አስተዳደርም ለፈጠራው ስራ ማደግ የቦታ የመሳሪያና ሼድ የብድር ድጋፍ እንደሚያደርግ ቃል ገብቷል። ደብረ ታቦር ኢትዮጵያ ገጻችን ፎሎ፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። እናመሰግናለን። ኢትዮ ኤዱኬሽን ኬር ሃብ